ሰላም ሰላም፣ ጤና ይስጥልን። እንዴት አላችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እንግዲህ ውድ ቤተሰቦቻችን እድሜና ጤና ይስጠን እንጂ ገና ብዙ ነገር እንመለከታለን፣ እናያለን። የማንሰማው የማናየው ጉድ አይኖርም። እንግዲህ ውድ ቤተሰቦቻችን አሁን ካመሻሹ ላይ በሄርሚ ቻናል ላይ አዳዲስ ነገር ተለቆ ነበር። ይህም ምንድን ነው? ያው ከዚህ ቀደም እነ አሚሩ እና አቤል ምናምን፣ አቤል ተውት ካዲ ነው፣ አሚሩንም ተውት ካዲ ነው። ግን አሁን ላይ በእንደዚህ አይነት መንገድ ወደ ሄርሜላ እንዲመለስ የተቻላቸውን ጥረት እያደረጉ ይገኛሉ። እንግዲህ ውድ ቤተሰቦቻችን እስቲ ቪዲዮን አሳይቻችሁ ልመለስ። እንደ ወንድም እሷ ለአንተ እንዳሳለፈችው ብዙ ነገር እንደሆነችው አክል ሆነ አንተም እሺ በለንና አንተ ተቀበለው እየመጣች ደስታዋን ትፈልጋለህ፣ የእሷን ደስታ ትፈልጋለህ። እንግዲህ ውድ ቤተሰቦቻችን ቪዲዮን እንዳያችሁት ነው። አብርሽን ጠርተውት ሄርሚ ከዚህ ቀደም 100 ሺህ እንደገባች ሁላችሁም ታስታውሳላችሁ። እንዲሁም ደግሞ የልደት በዓሏም እንደነበረ የማይረሳ ነው። እንግዲህ አሁን ይህንን ነገር ደግሞ አብርሽ የዘነጋውና የረሳው የመሰላቸው እነ አሚሮና እነ አቤል እንዲሁም መሰሎቻቸው አብርሽን ጠርተው ሄርሜላን በግድ አበባ ገዝተው ከአብርሽ ለሄርሜላ የተሰጠ አበባ በሚመስል መልኩ ለሄርሜላ እንዲሰጣት አድርገዋል። ይህ ጥረታቸው እንደው መጀመሪያውኑ ቢሳካ ኖሮ አብርሽ ቀድሞውኑ የሄርሜላ የሆነን ነበር። ነገር ግን አሁን የነ አሚሩና የነ አቤል በተለይ እንዳንተ ደግሞ ለወንድ ሩብ ጉዳይ አላየሁም። በቃ አንተ ለወንድ ሩብ ጉዳይ ነህ የምር። አሁን እዚህ ጋር ለሄርሜላ ዝግጅቱ መዘጋጀቱ እንኳን አንተ እኮ ሄርሜላ ከሩታ ጋርም ተስማምታለች። ሄርሜላ ከሩታ ጋር ተስማምታለች እንኳን አንተ አይደለህምና አንተ ምንም በማያገባ ምንም ባልተረዳው ሴት ሆነ የሴትን ስሜት ባላወቅከው ባልተገነዘብከው እዚህ ጋር ያዘጋጀውን ዝግጅት የራስ ጉዳይ፣ ምንም ነገር ማድረግ ትችላለህ። አብርሽ ወደ መረጠው የመሄድ መብት አለው። ሲጀመር አብርሽን ከዚህ በኋላ ወደ ሄርሜላ ወደ ሩታ ምናምን ሂድ ብለን ጉሮሯችን የምናደርቅበት ምንም ጊዜ የለንም። ግን ምንድን ነው አሁን አንተ የምትናገረው ንግግር የሆነ ዲስሪስፔክት የሆነ ጋጠወጥነት የሞላበት ነው። የሆነ እንዴት ነው ልክህን አለማወቅ መስመርን አለማወቅ ይመስለኛል እንዲህ የምትናገረው ነገር። ምክንያቱም የመጣህበት ዓላማ አብርሽ ከዚህ ቀደም ለሄርሜላ 100 ሺዋንም አላከበረላትም፣ ልደት በዓሏን ደግሞ ደምቆ አልተከበረላትም በሚለው ነው። ይህ ጥሩ ሀሳብ ነው። ሄርሜላ እንደ ማንኛውም ሰው ያልፈዘዘ ልደት ሊኖራት ይገባል። 100 ሺዋም ደግሞ ትልቅ ስኬት ነው። 100 ሺህ ቤተሰብ ማለት ትልቅ ነገር ነው። በስርዓቱ ሊከበርላት ይገባል። ይህ ሁላችንም የሚያስማማ ሀሳብ ነው። እንኳን እኛ አይደለንም እኮ አልኩ፣ እንኳን እኛ ተራዎቹ ጉዳዩ ዲፕሊ የማይመለከተን ሰዎች አይደለንም። ጉዳዩ የሚመለከታቸው ሄርሚና ሩታ እንኳን ታርቀው ለአንድ ዓላማ የተንቀሳቀሱ እንደሆነ እናያለን። ያንተ ማሽቋልጥ፣ ያንተ ደግሞ ልክ አለማጣት፣ መስመር መጣስ፣ በዚህ ልክ ጭፍን የሆነ ጥላቻ። ልጅቷ እንኳን እኮ ኮምፒቴሽን ውስጥ ፉክክር ውስጥ ሆና ሩታን በዚህ ልክ አልጠመደቻትም። እቀፊያ ስትባል አቅፋት የሆነ ሀሳብ እንኳን ከሩታ ጋር አንድ ላይ በመመካከር ወደ መግባባቱ የመጡ ልጆች ናቸው። አንተ ግን ዛሬ ላይ መተህ ልጆቹ ደህና እየተስማሙ የነበሩት ዛሬ እርችት ትለኩሳለህ። እዚህ ጋር በመሃላቸው ፈንጂ ለማቀጣጠል ትሞክራለህ። ምንድን ነው የተናገረው? እስቲ ውድ ቤተሰቦቻችን አይተን እንመለስ። አበባ ለሚሰጠው አበባ ለሆነ ሰው አካበድክ እንዳትሉኝ። ኢትዮጵያ ውስጥ አንደኛ የሆነ ሆቴል ትልቅ ፕሮግራም አዘጋጅተናል ማለት ነው። እንደ ሌሎቹ አይደለም ማለት ነው። እንደ ሌሎቹ ቤት ውስጥ ወይ ደግሞ መንገድ ላይ አይደለም የምናከብረው። ትልቅ ኢትዮጵያ ውስጥ አለ የተባለ ትልቅ ሆቴል አዘጋጅተናል ማለት ነው። እኔ እንጃ አችልኝ ያው አበባ መቼም የሚገባውን ሰው ታውቃለህ። አበባ ለሆነ ሰው ነው ምናምን አልክ እንዴ? ምን ለማለት ፈልገህ ነው? መቼም እዚህ ጋር ልትናገር ያሰብከው ሩታን እንደሆነ በግልጽ ምንም ጥያቄ የለውም። አታክ ልታደርጉ የፈለጋችሁት ሩታን ነው እንዴ? ማን ግራዋውንና ነው ሄርሜላን አበባ ምናምን እያልክ በዚህ ልክ የምትናገረው? ማንም ሰው ለእናቱ አበባ ነው። ሲቀጥልም ደግሞ ለሚወደው ሰው፣ ለሚያፈቅረው፣ ለሚያደንቀው ሰው እንዲሁም ደግሞ ሰው በመሆኑ ብቻ አበባ ነው። ያው አበባነታችንን የምንጠቀምበት መንገድ ከራሳችን ጋር የሚሄደውን ከለር አለማወቅ፣ ራሳችንን ፕሬዘንት የምናደርግበት መንገድ አለመረዳት ነው እንጂ ማንም ሰው አበባ ነው። እዚህ ጋር መተህ ሩታን ዲስሪስፔክት ለማድረግ የሄድክበት መንገድ ሲጀመር አንተ እኮ ሩታን የመናገር ስልጣንም የለህም። ሩታን ለመናገር የሚያበቃ ስብዕናም የለህም። በተለይ አሚሩ ደግሞ ከጀርባው ነህ። እንዴት ነው የምታስጠላው? የሆነ ሸለምጥማጥ ነገር ነው። በእናታችሁ አሁን የምትናገሩትን ነገር ይኸውላችሁ፣ እናንተ የራሳችሁን አሁን የመጣችሁት
የሄርሜላን 100 ሺህ ለማክበር እስከሆነ ድረስ የሄርሜላን 100 ሺህ አክብራችሁ ከፍቷታል ብላችሁ የምታስቡ ደግሞ የከፋትን ነገር እንዴት ነው ወደ ደስታ ለመቀየር ነው አይደል? የሀዘነችበትን መንገድ ወደ ደስታ እንዲቀየርላት ነው። ምን ቤነ የሩታን እዚህ ጋር በአሽሙር እንደ አሮጊት ለመውጋት የምትመክረው? ሴቶች ነበሩ እንደዚህ ነገር የሚያደርጉት። ሴቶችም አሁን አቁመዋል። አንተ የሴት ባህሪ ብዬ የምር የበለጠ እንትን አልልህም። ምንድን ነው ይሄ ማዕረግ አልሰጠህም። ሴትም እንደዚህ ነገር አታደርግም። አንተ ይሄ የሆነ በሽተኛ የመሆን የሆነ ሰብአዊ የሆነ አስተሳሰብ አለመኖርህ ነው እንጂ እዚህ ጋር የተገናኘኸው ዋና ዓላማው የሄርሜላን 100 ሺህ እና ልደቷን አንድ ላይ ደብልቆ ማክበር ነው። እና አብርሽን ከተቻለ ከሄርሜላ ጋር ለመመለስ ነው ጥረት እያደረጋችሁ ያላችሁት። ይሄኛው አይመለከተንም። እንዲሁም ከሩታ ቢሄድ ደስ ይለናል። በቃ አብርሽ መርጦ አይምሮን አረጋግቶ ከአንድ ሰው ጋር ቢሆን የተሻለ ነው። በዚህ እዚህም እያለ ነገሮችን ከሚያኳካ ወይም ደግሞ ከ10ሯም ሴት ጋር እየዘለለ ኢሜጅ እይታን ከሚያበላሽ እነ ቡዜም እነ ዴቭም ዋና ሀሳባቸው የቤተሰብ ከሚሰደብ ከአንዷ ጋር ብትሆን ይሻላል ወደሚል ደረጃ እየሄዱ ነው። አንተ ግን ዛሬ ላይ መተህ አበባ ለሆነ ሰው ነው ምናምን ብለህ አሽሙር መናገር ነው። አሁን አንተ እንዴት አሽሙረኛ ሆነህ ሞታል? እባክህ እንዴት አምሮብሃል? በእናትህ ምን አይነት ሰው ነህ? በእናትህ እንደው ምን አይነት ናችሁ እዛ ጋር የተሰበሰባችሁት? እንዴ ሄርሜላ እኮ አዎ በቃ አክብሩላት እኮ አታክብሩላት አይደለም። ማንም ሰው ምድር ላይ ያለ ሰው በምንም ታምር ብቸኝነት ስሜት ሊሰማው አይገባም። ሲቀጥልም ደግሞ ሊያዝንም አይገባም። የከፋው ሰው ካለ ወደ ደስታ እንዲመጣ ጥረት ማድረጉ መልካም ሆኖ ሳለ እዚህ ጋር የሩታን ነገር ለማጠልሸት የሩታ ሀሳብ ወይም ደግሞ ሩታን ለመንካት የምትሄድበት መንገድ አንተ ራስን ችላ አትኖርም እንዴ? በቃ እዚህ ጋር አከበርክ። የሄርሜላን ልደትም 100 ሺህ አክብርላት እንጂ እዚህ ጋር ሩታን ለምንድን ነው ስም ለማንሳት የምትዳዳው? ሲጀመር አንተ እኮ ሩታን ለመናገር ገና ብዙ መንገድ ይቀራል። በጣም በብዙ መንገድ ትበልጣለች። እንደዚህ ሴት ሆና እንኳን አንተ ወንድ ነኝ ብለህ ማንም አላመነበትም ወንድ ስለመሆነ። ምክንያቱም ወንድ ሊያደርግ የሚችለውን ነገር በፍጹም እያደረክ አይደለም። ይህ ወንዳ ወንድ የሚባል ወንዳ ወንድም አይደለም። ሲቀጥል አይደለም ብቻ አይደለም አይደላችሁም አብዛኞቻችሁ። ግን እዚህ ጋር መታችሁ ሩታን ለማሳጣት ሩታን በነገር ወጋና አርጋችሁ ሩታ ስትናገር ደግሞ ነገረኛ ለማስባል የምትሄዱበት መንገድ ደስ አይልም። ሲጀመር ደግሞ የጉዳዩ ባለቤት እኮ ከሩታ ጋር ተስማምታ ታርቃ ህይወቷን እየኖረች ያለች ልጅ ነች። አሁን እዚህ ጋር ሩታም ሆኖ ሄርሜላ ራሳቸውን ለማሸነፍ ጥረት እያደረጉ ነው። ካለ አብርሽ መኖር እንደሚቻል እያሳዩ ነው። እነዚህ ልጆች አዲስ ህይወት ለመመስረት ጥረት እያደረጉ እኮ ነው። የራሳቸውን መንገድ ለመጓዝ እየሞከሩ ነው። ደህና ነን ብለው በሚያስቡበት ሰዓት በቃ ይሄ ሰው አያስፈልገንም፣ ነገር ግን ለምን ሄደ ብለው ለማጣራት እየሞከሩ ባሉበት ሰዓት ላይ ወደኋላ እንደ ግመል እሸት ለምን እንደምትጎትቷቸው? ለምንድን ነው ነገሩን ለማጋጋል እንደገና እንደ አዲስ ኢነርጂ የምታመጡት? ምን ነው ገና እንደገባችሁ የልደቷ ሰሞን ምን ነው ይሄን ነገር አላደረጋችሁ? ተበታተን ነው ምናምን። ምን ትበታተናለህ? አንድ ላይ አልነበራችሁ እንዴ? ቪዲዮ ስትሰሩ አልነበር እንዴ? ለየግላችሁ አሁን ነገሩ መልክ የያዘ ሲመስል ሄርሜላና ሩታ የተስማሙ ሲመስል ይሄ ነገር አብርሽም እጅ ሊኖርበት ይችላል። የሄርሜላና የሩታ አንድ መሆን ስላስፈራው የአብርሽም እጅ ሊኖርበት ይችላል። በቃ ይሄን ነገር አብርሽ እኔ እንዳላዘጋጀሁት እኔ ከደሙ ነፃ እንደሆንኩ ላሳይና ነገር ግን ሄርሜላና ሩታን መልሰን እናቃቅራቸው በሚመስል መልኩ ነው። ለምን አብርሽ የሩታና የሄርሜላን ግንኙነት በፍጹም አልወደደውም፣ አይታችሁት ከሆነ። ምክንያቱም ሁለቱ አንድ ላይ ሆነው ትናንትና ምን ያህል መንገድ እንደሄዱበት አብርሽም ደግሞ ምን አይነት ቀመር ቀምሮ እንደሚመጣ እኔ አላውቅም። ብቻ አብርሽም ክፋት አስቦ እንደሚመጣ እርግጠኛ ነኝ። ትናንትና አንተን አልፈለግንህም፣ አንተን እኮ አልፈለግንህም፣ እኛ ፍቅር ልናዋራት ነው፣ ስለዚህ ሂድ ምናምን ሲሉ ስለነበረ የሆነ እቅድ አቅዶ እንደሚመጣ ግልጽ ነው። ግን ደግሞ አቤል ሩታ ከሌለች አቤል ብቻ ረምዛ ያላችሁት በጠቅላላ ሩታን ለመንካት በነገር ለመጎሸም ያላችሁ ጥረት ምን አይነት ተፈጥሮ ነው ግን? ሩታ እኮ በእናትህ ሴት ተኩል ነች፣ ጀግና ነች። ሲጀምር እንዳንተ አይነቱ ወልካፋ ወሴ ለሆነ ሰው ወሴ በሆነ ሰው የምትገለጽ አይደለችም። ምን አይነት ሰው ነህ? አሁንም ቢሆን ሄርሜላ መርጦ አብርሽ ከሄርሜላ ጋር በስርዓት ኑሮ መመስረት ከቻለ ሄርሜላ ለመጎዳት ዝግጁ ሆና አብርሽ በተአምር እንደዚህ አይነት ነገር በቀላሉ አይተወውም። ከደም ውስጥም ሊወጣ አይችልም። እንደው ከሄርሜላ ጋር የሚሆን ከሆነ ይሁን። ሄርሜላም አቅዳበት ሆን ብላ ነገ ጠዋት ከመሬት ተነስቶ ጥሏት እንደሚሄድ አምናበት ትግባበት። አይመለከተንም። ምክንያቱም አንድ ሰው ኃላፊነት ወስዶ እንደዚህ አይነት ጉድጓድ ውስጥ የሚገባ ከሆነ ምንም ጥያቄ የለውም፣ ይግባ። ምክንያቱም አንዳንድ ጊዜ ውድ ቤተሰቦቻችን አንዳንድ ሰው በራሱ እስካልደረሰበት ወይም ደግሞ በደንብ ገብቶ ነገርየው ላይ ነገሩን እስካላየ ጠባሳ እስካልሻረበት ድረስ የማይማር ሰው አለ። ስለዚህ ትሞክረው፣ እሷ ግድ የለም፣ እኛ እሱ አልገደደንም። ግን እዚህ ጋር ሩታን በነገር ለመጎሸም መሞከር በጣም ያሳፍራል።
ወሴ ብያለሁ። ቀጠለና ደግሞ ምን አለ እዚህ ጋር ምን አለ? ያው እኛ እንደሌሎቹ ቤት ውስጥ ምናምን አይደለም እናከብርላት፣ የተሻለ ቦታ ይገባታል ምናምን። እንዴ አንተ ለምንድን ነው የራስህን ኑሮ መኖር የከበደ እንዴ? ከሩታ ጋር ኮምፒቲሽን ውስጥ ካልገባህ ህይወትን መምራት አትችልም? ደስተኛ መሆን አትችልም? ገና ለገና ሩታና ሄርሜላ ተስማሙ። አይ በምን እናጋጫቸው ብላችሁ ይህንን ከሩታ ውጭ ቅዳ አቀረች ብላችሁ ሩታ እንድትናደድ። ሩታ በአሁን ሰዓት ላይ በአብርሽ ቆርጣለች። አብርሽን ካለ አብርሽ መቆየት እንደምትችል እኮ ከዚህ ቀደምም እኮ ከአብርሽ ጋር አይደለም ልጇን እያሳደገች ያለችው። አብርሽ እኮ የለም ሄድ መጣ እያለ ነው። ልክ እንደ አዲስ አበባ መብራት ነች ሩታ እኮ። አብርሽ እኮ ልክ እንደ አዲስ አበባ መብራት ነው፣ ሄድ መጣ ነው የሚለው። ይሄ ቋሚ ሆኖ ሩታ ጋር እየመጣ ሩታን እኮ በፍቅር አስምጧት። አብርሽን ካላገኘች የምትሞት አይነት ነገር አይደለችም ሩታ። ካለ አብርሽ መቆየትን ካለ አብርሽ መኖርን ለምደዋለች እች ልጅ። አብርሽ ከሄደ እኮ ቆይቷል፣ ሰነባብቷል። እንደ አዲስ የምትጎዳ መስሏችሁ ዛሬ ላይ ይህንን ሴራ በመሸረባችሁ ነው። ሩታን በነገር ወጋ ማድረጋችሁ ምናምን ነው። መጀመሪያ ሩታን ከመናገር በፊት ይሄ አሚሮም የምትባለው ይሄ አቤል የምትባለው ወሴ መሆናችሁ ተውና ወንዱን ሲጀመር ሩታን የመናገር ስብዕናውም የላችሁም። ምን አይነት ሰው ናቸው በማርያም። እንግዲህ ውድ ቤተሰቦቻችን አብርሽ እኔ አሁን የጠረጠርኩት ሁለት አይነት መንገድ አለ። በመጀመሪያ ትናንትና ሄርሜላና ሩታ አንድ ላይ ሆነው አብርሽን ዲስሪስፔክት ያደርጉት መሰለኝ በተወሰነ መልኩ። ምክንያቱም እዚህ አንተን ፈልገን አልመጣንም ሩታን ነው። ስለዚህ አንተ ያልተፈለክበት ቦታ ላይ ተገኝተሃል። አንተን ፈልገን አልመጣንም፣ ፈልገን የመጣ ነው ፍቅርን ነው። ስለዚህ አንተ ትሄድልን ምናምን እያሉት ሩታና የሄርሜላ አንድ ላይ መሆን ትንሽ ቁርቁሮት እንደነበር ተስፋ እናደርጋለን። በመጀመሪያም ደረጃ ደግሞ ያው ሩታን ምን አላት? ከፈለጋችሁ እጅና ጓንትም መሆን ትችላላችሁ ምናምን እያለ በጣም ብዙ ነገር የተናገራቸው ነበር። የእነሱ አንድ ላይ መሆን ምንም ደስተኛ እንዳላረገው ግልጽ ነው። ትናንትናም ዲስሪስፔክት ያደርጉት መስሎታል። ስለዚህ ዛሬ ላይ ሩታን ለማናደድ ከሄርሜላ ጋር የነበራቸውን መልካም ግንኙነት ይሄ መታረቃቸውን መልሶ ለማባባስ ጥል ውስጥ ለማስገባት ሄርሜላ መጥለፍ አለባቸው። ገባችሁ? ሄርሜላን ጠልፈው ከሩታ ጋር መልሰው ጸብ ውስጥ እንዲገቡ ማድረግ አለባቸው። ለምን አንዳቸውን በአንዳቸው ማናደድ ነው የሚችሉት እንጂ ፍቅርን ይዞ መጥቶ ማናደድ አልቻለም አብርሽ። ስለዚህ እንደማያውቅ አታደረገ። ይህንን ዝግጅት ራሱ አዘጋጀ። በግድ ሺማት ይዘውኝ መጣው ሊል ነው አሁን። ከዛም በኋላ በተወሰነ መልኩ ሩታ እንድትናደድ ሩታ እንድትበሽቅ አየህ አይደለ? ካለ ሩታ ምንም አይነት እንቅስቃሴ ማድረግ እንደማትችል ግልጽ ነው። ካለ ሩታ ምንም ህይወት እንደሌለ ይሄ ግልጽ ነው። በቃ ገና ለገና ሩታ ከሄርሜላ ጋር ከሆነች እኔን ያሳብዱኛል ብለህ ስላሰብክ ነው። ሄርሜላ ከሩታ ጋር ከሆነች ቆራጥ ሴት ትሆናለች። ነገ ጠዋት ሶስቱንም ነው የማጣው። ስለዚህ እነዚህ ሰዎች ለበታት ናቸው በሚል መልኩ አሁን አብርሽ ይህንን እውነት እቅድ አቅደኸው ከሆነ የምር የእኛ ሀገር ፖለቲከኞች በዚህ ልክ ብሔር ብሔረሰቦችን አላጓሸሙም፣ አላጣሉም። ለምን ብሔር ብሔረሰቦች በመሃላቸው ምንም አይነት ጸብ ሳይኖር አንድነት ከፈጠሩ ለአገዛዙ ፓርቲ በምንም ታምር ምቾት አይሰጥም። ስለዚህ ምን ማድረግ አለበት? መከፋፈል አለበት። ከፋፍለ ግዛው በሚለው ሜትድ አብርሽ ፖለቲከኛ ነህ ማለት ነው። አንተ ለዚህ አትመጥንም። አሁን ለምናየው ቪዲዮ አንተ የምትሆነው ፖለቲከኛ አክቲቪስት መሆን ያለብህ። ይህንን ሀሳብ አንተ እውነት አስበኸው ከሆነ እውነት ይህን እቅድ አንተ አቅደኸው ከሆነ እውነት ሩታና ሄርሜላን ለመበቀል ይህንን ሀሳብ አንተ ቀድመህ አቅደኸው በነ አቤልና በነ አሚሩ ተላላኪዎች ይህንን ሀሳብ ተግብረኸው ከሆነ በጣም ያሳፍራል። አንተ እዚህ ጋር መገኘት የለብህም። ፖለቲከኞች ጋር መቀላቀል አለብህ እንጂ ቤተሰቦቻችን አሁን ትናንትና አብርሽ በተገፋበት መልኩ የሄርሜላና የሩታ አንድ ላይ መሆን በጣም ነው የሚያስፈራው። ሁለቱ አንድ ላይ ሲመጡ ራሱ ደስ ይላሉ። ግርማ ሞገሳቸው፣ ሀሳባቸው ምናምን ደስ ይላል። ሲግባቡ ደስ ይላሉ። ይህን ነገር ደግሞ አብርሽን አላስደሰተውም። ስለዚህ ሩታን በእንደዚህ አይነት መንገድ ቢሞክር ሩታሽ እንደማትል ግልጽ ነው። ስለዚህ ሄርሜላ ደግሞ ስስ ነች። ለአብርሽ በቃ ምንም ነገር ነፍሷን ለመስጠት ዝግጁ ነች። ስለዚህ ሄርሜላን ሃይጃክ ማድረግ ነው የፈለጉት። ይሄ ነገር ተሳካላቸው። ደስ አለት። በቃ ሄርሜላውን አብርሽ ደግሞ እዛ ጋር አክታረገ እንዳልፈለገ ምናምን። እኔ የሚመስለኝን ነው፣ መብቴ ነው። የተሰማኝን ይህን ቪዲዮ ሳየው በእኔ አረዳድ የተረዳሁትን ነገር መናገር መብታለኝ። አሁን አንዳንድ ኮሜንቶችን ደግሞ ውስጥ እየገባው እያየው ነበር። እናንተ እውነት ለሄርሜላ የምታስቡ ናችሁ? እውነት ሄርሜላ በቃ ሁሌም ደስተኛ እንድትሆን የምትፈልጉ ናችሁ? አሁን አይኔ ነው ቂጤ ነው ምናምን እያላችሁ ኮሜንት የምትጽፉት፣ አዎ ቂጣችሁ ነው፣ አይናችሁ እንደዚህ አይል። ምክንያቱም በፍጹም ይቅርታ ለዚህ ንግግሬ፣ በፍጹም አብርሽ ትናንትና አልፈልግሽም አይነሽን ላፈር እያላት የነበረውን ዛሬ ደግሞ በፈለገበት ሰዓት የሚያገኛት ተራ መሆኗን እኮ ነው ያሳየው። እዚህ ጋር
እናንተ እንዴት ነው የተረዳችሁ? አረዳዳችሁን አስተካክሉ። ሄርሜላ ተራሰው መሆኗን ነው እኮ በዚህ ቪዲዮ የምንመለከተው። ትናንትና አይንሽን ላፈር ሲላት የነበረውን አብርሽን ዛሬ ላይ መጥቶ በፈለገው ሰዓት የፈለገው ሰው ጋር መሄድ እንደሚችል ነው ያሳየው። ተራሰው በየትኛውም ሲቹዌሽን መገኘት እንደሚችል። አሁን ሄርሜላን ክብሯን ከፍ አላደረገም እኮ ልጅ። በፈለገው ሰዓት ሂጂ፣ ከዚህ አልፈልግሽም፣ ከህይወቴ ውጪ፣ አንቺ ነሽ እንደዚህ ያደረግሽኝ፣ እናንተ ደስታ ልሰጡኝ አልቻላችሁም፣ ከፍቅር ጋር ነው መሆን የምፈልገው፣ ሁለታችሁን ላናዳችሁ፣ ብዙ መንገድ እየሄደ በቆሙበት ጥሏቸው እየሄደ እያያችሁ አሁን አብርሽ ከሄርሜላ ጋር ሲመለስ ደስታችሁን ለማክበር ተፍተፍ እያላችሁ ኮሜንት ላይ የምትጽፉት ሀሳብ አሁን እናንተ ለሄርሜላ ደስታን ሽታችኋል። በእናንተ ቤት አሁን የሄርሜላን ደስታ ናፋቂ ናችሁ። አሁን አብርሽን አምናችሁ አብርሽ የሚታመን ሰው ሆኖ አብርሽ ከሄርሜላ ጋር ቢመለስ ሄርሜላን ሙሉ ደስተኛ እንደሚያደርጋት ቀሪ ዘመኗን ፍክት እንዳለች እንድትቆይ የሚያደርጋት እንደዛ ነው የሚሰማችሁ። አብርሽን አምናችሁት ነው ደስታችሁን አሁን ኮሜንት ላይ የሚገልጹት። የምር አብርሽ እውነት እናንተ እንደምታስቡት ሄርሜላን ደስተኛ ማድረግ ይችላል? አብርሽ በለመደ እግሩ ነገ ጠዋት ሄርሜላን ጥሏት ሄዶ ካስወለዳት በኋላ እንኳን ጥሏት እንደማይሄድ በምን እርግጠኛ ናችሁ? ምንጊዜም የለመደ ሰው ሱስ ያለበት ሰው እንዲህ ነው። ዛሬ ላይ ሌላ ነገር ያመጣል፣ ነገ ደግሞ ሌላ ነገር ያመጣል። ረክቶ መቆየት የማይችል ዘላል ይባላል። አሁን ይሄ እንዴ ነገ ጠዋት የሄርሜላ ህይወት ሲበላሽ ማነው ተጠያቂ? ዛሬ ላይ እናንተ እኮ የሄርሜላ ህይወት ሲበላሽ ከንፈር ከመምጣት ውጭ ምንም አታደርጉለትም። የአበሻ ፈርስቴት ነው በቃ ምንም አታደርጉም። አይዞሽ እኔ እህት፣ አይዞሽ እኔ እንደዚህ ልሁንልሽ ከማለት ውጭ እናንተ የሄርሜላን ህይወት በታምር የሷን ህመም ስቃይ ልጅ ታቅፎ መቆየትን የትም አትሏትም፣ አታግዟትም። ዛሬ ላይ ግን አብርሽ መመለሱ እንደ ጀብዱ ምናምን ቆይታችሁ ደስተኛ ምናምን የሆናችሁ ነው። አይኔ ነው ቂጤ ነው ምናምን ኮመንት ላይ ምን አይነት እንደውም ማስተዋል ይስጣችሁ። ቢቻል ሄርሜላ ንቂ፣ አብርሽን አትመኘው እያላችሁ ነበር መጻፍ ያለባችሁ። ምክንያቱም የሚታመን ልጅ አይደለማ እንዴ። እዚህ ጋር እኮ የሚታመን ልጅ እንዳልሆነ የሚያሳየው እኮ ሩታ የሆነ ነገር አርጋባለች ተብሎ አምኖ መጥቶ ለምንድን ነው ሄርሜላን የሚያራቃት? አያችሁ፣ ሌላ አጀንዳ አለ፣ ሌላ ፍላጎት አለው አብርሽ። ከሄርሜላም ከሩታም ውጪ ሌላ ሰው ጋር መሄድ ይፈልጋል፣ ነፃ መሆን ይፈልጋል። ይሄ ልጅ ገና ለትዳር አልደረስኩም ብሎ ተናግሯል። ለትዳር ያልደረሰ ገና እንጭጭ የሆነ ልጅ፣ ማመዛዘን የማይችል ህይወት ያልገባው ልጅ ሄርሜላን አግኝቶ ምን እንዲያደርጋት ነው የምትፈልጉት? እንዲሁም እኮ ለሩታ መልካም ነው። ገና ልጅነቱን አልጨረሰም። ይሄ ልጅ ፍቅር ምን ማለት እንደሆነ አልገባውም። ትዳር ምን እንደሆነ አልገባውም። ራሱም ተናግሯል በአንደበቱ። ይሄ ነገር ሳይገባው ነው የወለደው። ይኸውላችሁ በዛም አለ በዚህ አስገደዳችሁትም ይህንን ሀሳብ አብርሽም ያምጣው አያምጣው ምንም የሚመለከተኝ ነገር የለውም። ነገር ግን አብርሽ አሁንም ቢሆን እንደው ብታስታርቁት ወደ ሄርሜላ ቢመለስ ሄርሜላ ጋር ረግቶ ከቆየ ይኸው እኔ አብርሽ አይደለሁም። እኔ የምትፈልጉትን ነገር መገናኛ ላይ ይኸው ቃል ገባ። ሴቭ አድርጉት ይሄ ቪዲዮ። መገናኛ ላይ ራቁቴ በቦክሰር ሆኜ እሮጥላችኋለሁ፣ እቀጣለሁ። ይህን ቅጣት እቀጣለሁ። እኔ መገናኛ ሰው በተሰበሰበበት በቦክሰር እሮጣለሁ። አብርሽ ከሄርሜላ ጋር ታርቆ በስነ ስርዓት አንድ ወር ህይወቱን በስርዓት ከመራ አያደርገውም። እናንተ ግን ነገ አሁን ሩታ የተጎዳችውን ጉዳት ሄርሜላስ ለምን ይርቅርባት አስመሰላችሁት እኮ። አሁን እነዚህ ልጆች በሰላማዊ መንገድ ህይወታቸውን ለመምራት ጥረት እያደረጉ ካለአብርሽ መቆየትን የተለማመዱ አብርሽ ቢኖርም ባይኖርም ህይወታቸው ውስጥ ምንም እንደማይፈጠር ራሳቸው ጋር ያለማመዱት ያሉ ልጆችን ወደ ኋላ እንደ ግመል ሽንት ማጎተት ምን ማለት ነው? እሺ ይሁን፣ እሺ እሱም አይመለከተንም ብለን እንለፈው። ግን እዚህ ጋር ደግሞ እነ አቤል መጥተው እኛ እንደማንም ሰው እቤት ውስጥ አናከብርላትም፣ እቤት ውስጥ ምናምን እንደዚህ አናደርግም፣ የተሻለ ቦታ ምናምን ወፊቾ ራስ ነገር ነህ። ማንን ለመንካት ነው? ሩታ እንደዚህ ነገር የምታንስ መስሎ ነው? ደግሞ ሲጀምር በወንድ ልጅ ነገር እንደዚህ አያምርም። ወንድ ልጅ እንደ ወንድ ልጅ ነው አክት ሲያደርግ የሚያምረው። ወንድ ልጅ ኮራ ጀነን ሲል ነው እንደዚህ ሲል መጠመን ሳሙና ሙልጭልጭ ሲሆን አያምርበትም። ይህ አሚሮ ደግሞ የቤት ሞልወያ የመሰለ ፀጉርን ይዘህ አሁን እዚህ መተህ አታምቧቸር። ከዚህ ቀደም ሩታ ቤት ሄዳ ያደረከው ምናምን ነገር እኮ አይረሳም። እንዴት አድርጋ ውሻ አድርጋ እንደዚህ አንጠልጥላ እንደዚህ አድርጋ እንዳስወጣች ታውቀዋለህ። ከአንተ ወንድነት የሩታ ሴትነት እጅግ በጣም ሚዛን ይደፋል። አቤልም ብትሆን የራስን እንዴት አድርጌ እንደማስረዳ አላውቅም። ሲጀመር እዚህ መተህ እዚህ ጋር አክብርላት። ስካይላይት አይደለም ለምን ዱባይ ወስድ አታዝናናትም? ለምን ታጂማል የትም ለምን በቃ ምን ልበላችሁ፣ ለምን ማርስ ላይ ወስድ አታከብርላትም ልደቷን? ልጅቷ ሊገባት ይችላል፣ ይገባታል። ምንም ነገር እዚህ ምድር ላይ ለማንም ምንም ነገር ይገባዋል። ደስተኛ መሆንም ይገባዋል። ሄርሚ ይገባታል ደስተኛ መሆን። ማንም ደስታዋ ሊነጥቃት አይገባም። ግን አታምቧጭር። ከሌላ ሰው ጋር ልጆቹ ሰላም የሆኑትን ሰዎች መሀል ገብተህ ለመበጥበጥ
እኛ እኮ እንደነንተና እንደዚህ አናደርግም የፍቅር ጀማዎች ምናምን ብለህ ይሄ መከፋፈል የፍቅር ጀማ እንትን ጀማ ምናምን ማን የጸብ ጀማ አየህ? ማን የሰይጣን ጀማ አየህ? የፍቅር ጀማ ምናምን የምትለው ግን ሩታስ የፍቅር ጀማ ምናምን ያልክ እቺ ሀገሪቷ እንኳን ልትላቀቀው ያልቻለችውን የ100 ዓመት የቤት ስራ ያለባትን ይሄ በከፋፍለ ግዛ ይሄ እንዴት ነው ተቦዳድኖ ምናምን እንደዚህ ቡድንተኝነት ራሱ ለሀገሪቷም አልጠቀማትም። ይኸው አሁን ሰላም ሆነን እንዳንኖር አሁን ለመበጣበጣችን እርስ በራስ ላለመወዳዳችን በጎሪጥ አንዱ አንዱን የመፍራት ሂደት ውስጥ እንድንገባ ያደረገንም ይሄ መቦዳደን ነው። የቡድን አስተሳሰብ መኖር ያልተማረ ሰው ማገናዘብ የማይችል ነገሮችን በጭለምተኝነት የሚመለከት እያየ እንዳላየ የሚሆን መረዳት የማይችል የተጨፈገበት እንደዚህ አይነት ቡድንተኝነት የሚያስብ ሲጀመር ቡድንተኝነት እንኳን አያስፈልግም። የፍቅር ጀማ ምን እያልከ የምከፋፍለው ለሀገራችንም ይሄ መከፋፈል አልጠቀማትም። ይኸው ስንት ዓመት ሙሉ እርስ በራስ እንዳንዋደድ አንዳችን ከአንድ ቦታ ሄደን እንዳንሰራ አሁን እኮ አንድ ቦታ ላይ ወደ አንድ ቦታ ሄደን ተንቀሳቅሰን እንዳንሰራ ነው የሆነው። ይሄ ነገር ለማናችንም አልበጀንም። ይሄ መከፋፈል የእንትን ጀማ ተባብለን በጎሪጥ መታየት፣ አለመግባባት፣ አንዱ የሚሰራውን ማጥላላት። አሁን ላይ እዚህ መተህ ደግሞ ሚዲያ ላይ የመጣ ይህን ነገር አታበረከት። እችን መተንፈሻ ሚዲያ አግኝተሃል። በዚህ ልክ መተህ ደግሞ ይህን ያልሆነ አስተሳሰብ ሰው ጭንቅላት ውስጥ አትዝራ፣ መከፋፈልን አትዝራ። የእንትን ጀማ እያልክ ከተቻለ ሁሉም ሰው የፍቅር ጀማ ነው መሆን ያለበት። ሰይጣናዊ አስተሳሰብ ከሌለብህ ሁሉንም የፍቅር ጀማ ነው ማለት ያለብህ። ሁሉም እዛ አንተ ያሰብከው የፍቅር ጀማ ውስጥ እንዲካተት ነው ማድረግ ያለብህ እንጂ እነንትና እኮ እንደዛ አላደረጉም እነንትና እዛ የሚያከብሩት አበባ ለሆነ ሰው አበባ የሚገባው ምናምን ያልክ ያንን ሰው በአሽሙር የተናገርክ አታስመስል። ሲጀመር በአንተ ልክ የምትጠራ አይደለችም ሩታ። እንቁ ነች፣ አበባ ነች ራሷ። ሩታ ልዩ ነች። አንተ እንደ ሩታ አይነት 1000 ዓመት እንደው እንዴትም ብትሆን ብትሳል እንኳን አታገኝም። ለምን የሚገባ ልጅ አይደለም። ሲጀመር እኮ ስብዕና ላለው ሰው ለሚገባው ሰው ሩታ የምትገባው። ሲጀመር እንደ ሩታ አይነት ሴት የምር ሊገባም ሊገባቸውም አይችልም። በሁሉም ነገር የታደለች፣ በሰው ፍቅር የታደለች፣ በማመዛዘን የታደለች። ዛሬ ላይ ራሱ አንተ እንትና ጀማ ብለህ እንድትናገር ይህን እድሉ ያመቻቸችው ራሱ ሩታ ነች። ለምን እሷን ካልጠራህ ነገሮች እንደማይስተካከሉ ስለምታውቅ ስለተናደድኩ ነው ቤተሰቦቼ። በዚህ ልክ አሁን ራሳቸውን ችለው ስለማይመጡ ስላናደዱኝ እና ደግሞ ሄርሜላና ሩታ ተስማምተው በዛ ልክ ደህና ሆነው ጭቅጭቅ ምናምን ይሄ ሚዲያ ላይ አሁን እንዳይሰደቡበት አሁን ማንም የተሰደበ አይደለም። አይታችሁ ከሆነ ሩታም ሄርሜላም ጥሩ ላይ ናቸው። በቃ ሚዲያ ላይም አሁን እስኪው ምን እያየ ነው የተባለ አይደለም። በቃ ሰላማዊ መንገድ እያየን ነው። ጥሩ ቀስ በቀስ እየተሻሻሉ ነበረ። ለምን በቃ ጥሩ ሁኔታ ላይ የነበሩ ልጆችን መልሰው ሊያጣሏቸው ነው። በቃ አያችሁ አይደለ? አሁን ከፋፍለው የፍቅር ጀማ እንትን ጀማ እያሉ መልሰው በጣም ነው የምታስጠሉት። እዛ ጋር ያላችሁ በጠቅላላ ማለት ነው፣ አብርሽንም ጨምሮ አንተ አቋም የሌለህ ማመዛዘን ያልፈጠረብህ የራስን ጥቅም ብቻ የምትመለከት ሰው ምን ይሰማዋል የማትል እንዴ! ይሄ ነገር ደግሞ እዚህ ጋር ለማንኛውም ውድ ቤተሰቦቻችን እንግዲህ ተመልሼ ይመጣላችኋለሁ። ሲጀመር ሩታ ስትነካ ያመኛል። ሩታን በፍጹም እንዲነካው እድል አልሰጣቸውም። ሲጀመር ልክላቸው ማንነታቸውን እናመጣለን። እዚህ ጋር ሩታን ለመናገር 1000 መስመር ይለፉና ማን እንደሆኑ ከምን ተነስተው ምን እንደሆኑ ያለ ሩታ እርዳታ እዚህ እንዳልደረሱ ሲጀመር ሩታ በእነሱ አፍ የምትጠራ ተራ ሰው እንዳልሆነች ቤተሰቦች ደግሞ እናንተ የሄርሜላ ቤተሰቦች የምትሉ ኮመንት ላይ የገባችሁ አሁን የሄርሜላ የተለቀቀ ቪዲዮ ላይ የገባችሁ አብርሽ ተመለስ ምን አይኔ ነው እንደዚህ ምናምን የምትሉ ደግሞ ስለ ሄርሜላ የምታስቡ ከሆነ ተጠንቀቂው በሏት። ትጠንቀቀው። ነገ ጠዋት ሩታንም ፍቅርንም አሁን እንግዲህ ፍቅርን ሰሞን ተስፋ ሰጥቷት ወደ ሄርሜላ የሚመለስ ነገር ከሆነ እንግዲህ ቻሉት። መልካም የመንደድና መልካም የመቃጠል ጊዜ። ለማንኛውም ውድ ቤተሰቦቻችን እጅግ በጣም ወዳችኋለሁ፣ አከብራችኋለሁ። በሩታ ሲመጣብኝ እጅግ በጣም አልወድም። ሩታን ማንም እንዳይነካብን የራሷን ህይወት ትመራ፣ የራሳችሁን ህይወት ምሩ። ለማንኛውም በጣም ነው ወዳችሁ። ፍቅር ያሸንፋል። ዋላፍ